የማቴዎስ ወንጌል ምዕራፍ 4። ከዚህ በኋላ ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ቅዱስ ወደ በረሃ እንዲሄድ አነሳሳው። እዚያ 40 ቀንና 40 ሌሊት ከጾመ በኋላ ራበው። በዚህ ጊዜ ፈታኙ ዲያብሎስ ወደ ኢየሱስ መጥቶ አንተ የእግዚአብሔር ልጅ ከሆንህ እስቲ እነዚህን ድንጋዮች እንጀራ እንዲሆኑ ዘዝ አለው። ኢየሱስም ሰው የሚኖረው እግዚአብሔር በሚናገረው ቃል ሁሉ እንጂ በእንጀራ ብቻ አይደለም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ወደ ቅድስት ከተማ ወደ ኢየሩሳሌም ወሰደው። በቤተ መቅደስ ጣራ ጫፍ ላይ አውጥቶም አቆመው። እንዲህም አለው፣ አንተን እንዲጠብቁ እግዚአብሔር መላእክቱን ያዝልሃል፣ እግርህንም በድንጋይ እንዳይሰናከል በእጃቸው ይዘው ይደግፈዋል ተብሎ ተጽፏል። ስለዚህ አንተ የእግዚአብሔር ልጅ ከሆንህ እስቲ ከዚህ ወደ ታች ዘለህ ውረድ። ኢየሱስም ደግሞ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን በጣም ከፍ ወዳለ ተራራ ላይ አወጣው። የዓለምን መንግስታት ሁሉ ከነክብራቸው አሳየውና ተንበርክከህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ኢየሱስም ወዲያ ሂድ አንተ ሰይጣን፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ትቶት ሄደ። መላእክትም መጥተው ኢየሱስን አገለገሉት። ኢየሱስ የዮሐንስን መያዝና መታሰር በሰማ ጊዜ ወደ ገሊላ ሄደ። የናዝሬትንም ከተማ ትቶ ወደ ቅፍርናሆም ሄዶ ተቀመጠ። ቅፍርናሆም በዛብሎንና በንፍታሌም አውራጃ በባህር አጠገብ የምትገኝ ከተማ ናት። ይህም የሆነው ነቢዩ ኢሳይያስ እንዲህ ሲል የተናገረው የትንቢት ቃል እንዲፈጸም ነው። ወደ ባህሩ በሚወስደው መንገድና ከዮርዳኖስ ወንዝ ማዶ የሚገኙት የዛብሎን ምድር፣ የንፍታሌም ምድር፣ የአረማውያንም ገሊላ እንዲሁም በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ሞት ጥላውን በጣለበት ምድር ለሚገኙትም ብርሃን ወጣላቸው። ከዚያን ጊዜ ጀምሮ ኢየሱስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ማስተማር ጀመረ። ኢየሱስ በገሊላ ባህር አጠገብ ሲያልፍ 2 ወንድማማቾችን አየ። እነርሱም ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ ነበሩ። ዓሣ አጥማጆች ስለነበሩ መረባቸውን ወደ ባህር ይጥሉ ነበር። ኢየሱስም ኑ ተከተሉኝ፣ እኔ ሰዎችን እንድታጠምዱ አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎች 2 ወንድማማቾችን አየ። እነርሱ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። ከአባታቸው ከዘብዴዎስ ጋር በጀልባ ላይ ሆነው መረባቸውን ያበጁ ነበር። ኢየሱስ እነርሱንም ጠራቸው። እነርሱም ወዲያውኑ ጀልባዋንና አባታቸውን ትተው ተከተሉት። ኢየሱስ የአይሁድ ጸሎት ቤቶች በሆኑት ምኵራቦች እያስተማረና የእግዚአብሔርን መንግሥት የምሥራች ቃል እያበሰረ በገሊላ ሁሉ ይዘዋወር ነበር። በልዩ ልዩ በሽታና ደዌ የተያዙትንም ሰዎች ይፈውስ ነበር። ዝናው በሶርያ አገር ሁሉ ስለተሰማ ሰዎች በልዩ ልዩ በሽታና ደዌ የሚሰቃዩትን ሁሉ ወደ እርሱ አመጡ። ከበሽተኞችም መካከል ርኩሳን መናፍስት ያደሩባቸው፣ የሚጥል በሽታ ያለባቸውና ሽባዎችም ይገኙባቸው ነበር። ኢየሱስ ግን ሁሉንም ፈወሳቸው። ከገሊላና ከ10 ከተሞች ከኢየሩሳሌምና ከይሁዳ ከዮርዳኖስም ወንዝ ማዶ የመጡ ብዙ ሰዎች ኢየሱስን ተከተሉት።